ኦሪት ዘፍጥረት ምዕራፍ 14 በስናዖር ንጉሥ በአሚራፌል በኤላሳር ንጉሥ በአርዮክ በኤላም ንጉሥ በኮሎዶጎሞር በአሕዛብ ንጉሥ በቲአዲኤል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ ከገሞራ ንጉሥ ከቢርሳ ከአዳማ ንጉሥ ከሰኔአር ከሴቦይም ንጉሥ ከሰሜበር ዞዓር ከተባለች ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባሕር ነው። 12 ዓመት ለኮሎዶጎሞር ተገዝተው ነበር። በ13ኛውም ዓመት አመፁ። በ14ኛውም ዓመት ኮሎዶጎሞርና ከእርሱ ጋር የነበሩት ነገሥታት መጡ። ራፋይምንም በአስጣሮት ቃርያምንም ዙዙምንም በሃም ኤሚምንም በሲባ ቅሪትያምንም መጡ። የሆር ሰዎችንም በሰይር ተራራቸው በበረሃ አጠገብ እስካለች እስከ ኤል ፋራን ድረስ መጡ። ተመልሰውም ቃዴስ ወደተባለች ወደ ዓይን ሚስጳጥ መጡ። የአማሌቅን አገር ሁሉና ደግሞ በሐሴቦን ታምር የነበረውን አሞራውያንን መቱ። የሴዶምም ንጉሥና የገሞራ ንጉሥ የአዳማ ንጉሥና የሴቦይም ንጉሥ ዞዓር የተባለች ቤላ ንጉሥም ወጡ። እነዚህ ሁሉ በሲዶም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤላም ንጉሥ ኮሎዶጎሞርን፣ የአሕዛብም ንጉሥ ቲድዓልን፣ የስናዖር ንጉሥ አምራፌልን፣ የኤላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ወጡ። በሲዶም ሸለቆ ግን የዝፍት ጉድጓዶች ነበሩበት። የሰዶም ንጉሥ የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሲዶናን የገሞራን ከብት ሁሉ መብላቸውንም ሁሉ ወስደው ሄዱ። በሰዶም ይኖር የነበረውን የአብራምን የወንድሙን ልጅ ሎጥን ደግሞ ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለዕብራዊው ለአብራምም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊ መምሬ የአድባር ዛፍ ይኖር ነበር። እነዚያም ከአብራም ጋር ቃል ኪዳን ገብተው ነበር። አብራምም ወንድሙን እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖቹን አሳለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ብላቴኖቹንም ከፍሎ በሌሊት እርሱ ከባሪያዎቹ ጋር ወረደባቸው፣ መታቸውም። በደማስቆ ግራ እስካለችው እስከ ሆባ ድረስ አሳደዷቸው። ከብቱንም ሁሉ አስመለሰ። ደግሞ ወንድሙን ሎጥንና ከብቶቹን፣ ሴቶችንና ሕዝቡን ደግሞ መለሰ። ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገሥታት ወግቶ በተመለሰ በኋላም የሰዶም ንጉሥ የንጉሥ ሸለቆ በሆነው በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና ወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብራም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብራምም ከሁሉ አሥራትን ሰጠው። የሰዶም ንጉሥም አብራምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰደው አለው። አብራምም የሰዶምን ንጉሥ አለው፣ ሰማይንና ምድርን ወደሚገዛ
ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጸጋ አደረግሁት እንዳትል ብላቴኖቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፊቲልም ቢሆን የጫማ ማዛቢያ ቢሆን ላንተ ከሆነው ሁሉ እንዳልወስድ አውናን፣ ኤስኮልም መምሬንም እነርሱ ድርሻቸውን ይውሰዱ።